በጁን 12 2025 እንደ ፈረንጆቹ አቆጣጠር ሐሙስ ቀን በኤር ኢንዲያ ፍላይት አስደንጋጭ ነገር ተከሰተ። ቦይንግ 787-8 ድሪም ላይነር አውሮፕላን 242 ሰዎችን አሳፍሮ ከህንድ ወደ ለንደን ሲጓዝ የነበረው አውሮፕላን በህንድ አህመዳባድ ከተማ ሲደርስ ተከስክሷል። ከ242 ተጓዦች መካከል ሺሽዋሽ ኡመር ራሚሽ የተሰኘ የ40 ዓመቱ እድለኛ ህንዳዊ ግለሰብ መትረፉ ታውቋል። የዚህ ግለሰብ ወንድምን ጨምሮ 241 ሰዎች ህይወታቸው ማለፉም ተሰምቷል። ለሚሰማው ሰው ተአምር ይሆናል። ነገር ግን በፈጣሪ ኃይል ሁሉም ይቻላል። አትሙቺ ያላት ነፍስ እንደሚባለው እውነትም ከአየር ላይ ተከስክሶ መትረፍ ተአምር አይደለምን? ሺሽዋር ኡመር ራሚሽ የፈጣሪ ተአምር መኖሩን አሳይቶናል። ስለ ሁኔታውም ሲናገር እምሞት መስሎኝ ነበር፣ እንዴት እንደተረፍኩ አላወቅኩም ብሏል። በጣም የሚያሳዝነው ደግሞ በአውሮፕላኑ የአንድ ቤተሰብ አባል የሆኑ 4 ግለሰቦች ጉዳይ ነው። ዶክተር ብቻ አልነበረም። ዶክተር ፕራቲክ ጆሽ አላሚም ጭምር ነበር። በጣም ሃይማኖተኛ፣ ህይወቱን ወደ ተሻለ ቦታ ለማሳደግ የሚጣጣር፣ ለራሱ ብቻ ሳይሆን ለሚወዳቸው ቤተሰቦቹም ጭምር ከ6 ዓመታት በፊት ህንድን ለቆ ወደ ለንደን ተጉዞ ቀንና ሌሊት ጠንክሮ ይሰራ ነበር። አዲስ ሀገርን፣ አዲስ የሀገሪቷን ሲስተም፣ ብቸኝነትን፣ ከቤተሰብ መለየትን፣ ለቤተሰቡ የተሻለ ኑሮ ሲል ለምዶም ነበር። ወደ ህንድም ተመልሶ ባለቤቱ ዶክተር ኮሚ ያያስና የናፈቃቸው 3 ህጻናት ልጆቹንም ለመገናኘት አስቦ ሁሉም መስዋዕትነትና ልፋት ለተሻለ ነገር ነበር። በመጨረሻም ያ ቀን ደረሰ። ባለቤቱ ዶክተር ኮሚ ስራዋን መልቀቂያ አስገብታ ለቀቀች። ከህንድ የበረራውም ትኬት ተቆረጠ። ለንደን ሄደው የሚያርፉበትን ቤት ተመቻቸ። ቤተሰቡ አንድ ላይ ሆኖ አዲስ የህይወት ምዕራፍ ተጀመረ። የበረራቸው ቀን በፊታቸው ላይ ከፍተኛ ደስታ ይታይ ነበር። 5 መቀመጫዎች፣ 5 ፓስፖርቶች፣ አንድ ዓላማ፣ አንድ ግብ። በአውሮፕላኑ ገብተው ከተቀመጡ በኋላ የመጨረሻቸው ፎቶ አንድ ላይ ተነሱ። ማንም የመጨረሻቸው ይሆናል ብሎ አልገመተም ነበር። በመጨረሻም አውሮፕላኑ ተከሰከሰ። ህይወት እንዲህ ነች። ፈጣሪ የሰው ልጅን ሁሉ ከዚህ አይነት አደጋ ይጠብቀው። ህይወት በቃ እንዲህ ነች። ለአንዱ ዱብዳ፣ ለአንዱ ያልታሰበ ተአምር። ሰዎች ግን በምድር ላይ ለመኖር ዋስትናችን ምንድነው? ለዚች አጭር እድሜና አስጠሊታ ዓለም ጥላቻ፣ ቂም፣ በቀል ለምን? መልካምነትን የመሰለ ትልቅ ሰላም እያለ በምንም አይነት ሁኔታ ውስጥ ብንሆን መልካምነት ምድራዊ ገነት ነው እያልኩኝ የዛሬውን በዚህ ያበቃው። ሰላም ለሰው ልጅ ሁሉ።